ጤና ይስጥልን አድማጮቻችን ዛሬ ስለ ቲፋኒ ሀዲሽ አንዳንድ ነገር እናግራችኋለሁ ከፕሮግራሙ ጋር መሰረት አስተያየኝ ነኝ አብራችሁን ቆዩ She was different. She had to learn how to walk, talk, eat, everything all over again, right? And then she barely remembered us. She said I looked like her daughter, but I was too old, right? And then it got to the point where like ቲፋኒ ሀዲሽ ታህሳስ 3 በ1979 በሎስ አንጀለስ ካሊፎርኒያ ውስጥ ዩናይትድ ስቴትስ ተወለደች። ኮሜዲያና ተዋናይት ናት። ገርል ስትሪፕ በተሰኘው አስቂኝ ፊልም ውስጥ የመሪነት ሚና በመጫወት በርካታ ሽልማቶችን ያስገኘላት ሲሆን በኒውዮርክ የ21ኛው ክፍለ ዘመን ምርጥ የፊልም ስራዎች ዝርዝር ውስጥም ተካቷል። እንደ አውሮፓውያን አቆጣጠር በ2018 በታይም መጽሔት በዓለም ላይ ካሉ 100 በጣም ተደማጭነት ካላቸው ሰዎች አንዷ ሆና ተመርጣለች። ቲፋኒ ተወልዳ ያደገችው በደቡብ ሴንትራል ሎስ አንጀለስ ካሊፎርኒያ ነው። አባቷ ፀሐዬ ረዳ ሀዲሽ ኤርትራዊና ይሁዳዊ ነው። እናቷ ሊዮላ ከክርስቲያን ቤተሰብ የመጣች አፍሪካዊ አሜሪካዊት የአነስተኛ ንግድ ባለቤት ነበረች። የቲፋኒ አባት የ3 ዓመት ልጅ እያለች ነበር ያረፈው። እናቷ እንደገና በማግባት 2 እህቶችና 2 ወንድሞች ወልዳላት ነበር። እንደ አውሮፓውያን አቆጣጠር በ1988 ቤተሰቧ በኮልተን ካሊፎርኒያ ውስጥ በሚኖሩበት ጊዜ የቲፋኒ እናት ሊዮላ በመኪና አደጋ ከባድ የአንጎል ጉዳት አጋጠማት። እናቷ ግልፍተኛ፣ ተሳዳቢና ጠበኛ ሆና ነበር በወቅቱ። like maybe she died and some demon or something jumped inside of her that hate my guts, hates me, so mean to me, very violent towards me. የ9 ዓመቷና ከ5 ወንድሞችና እህቶቿ ትልቋ የሆነችው ቲፋኒ የቤተሰቡ ኃላፊነት በሷ ላይ ወደቀ። በቀልድ ላይ ፍላጎት ያደረባት በዚህ ጊዜ ነበር። እንዲህም ብላ ነበር to make her happy. You know, she the first person I ever loved. Was learning how to wield my power of, you know, getting people to do things for me, let me copy their homework, let me, you know, cuz I barely could read. ሊዮላን እንድትስቅ ባደርግና ቁጣዋን ወደ ደስታ ብለውጥ የመመታት እድሌ አነስተኛ ይሆናል። በትምህርት ቤት ውስጥ ልጆቹ እንዲስቁ ባደርግ የቤት ስራዬን ይረዱኝ ነበር፣ ከሌሎች ጉልበተኞችም ይከላከሉልኛል ስትል እንዳሰበች ትናገራለች። ቲፋኒ የእንጀራ አባቷ የእናቷን መኪና ፍሬን አበላሽቶ ሙሉ ቤተሰቦቿን በመግደል የህይወት ኢንሹራንስ ለመውሰድ አስቦ የነበረ ቢሆንም ነገር ግን ልጆቹ በዚያ ቀን ቤት ለመቆየት በመፈለጋቸው አደጋው እናቷ ላይ ብቻ ሊደርስ ችሏል። ቲፋኒ የ13 ዓመት ልጅ ሳለች እሷና ወንድሞቿና እህቶቿ ወደ ማደጎ ገብተው ለጊዜው እርስ በርስ ተለያዩ። የ15 ዓመቷ ልጅ ሳለች እሷና ወንድሞቿና እህቶቿ በአያታቸው እንክብካቤ ስር እንደገና ተገናኙ። በአንድ ወቅት ድንጋጤ ሲንድሮም ሆስፒታል ገብታለች። በሆላንድ ሂልስ ሎስ አንጀለስ ውስጥ በጆርጅ ሂል መካከለኛ ደረጃ ትምህርት ቤት ገብታ ከኤል ካሚኖ ሪል ሁለተኛ ደረጃ ትምህርት ቤት እንዲሁም በሆላንድ ሂልስ ተምራ ተመረቀች። እስከ ሁለተኛ ደረጃ ትምህርት ቤት ድረስ በደንብ ማንበብ እንደማትችል ነገር ግን ከአስተማሪ የማጠናከሪያ ትምህርት ስትወስድ መሻሻል እንዳሳየች ትናገራለች። My drama teacher figured it out and sat me down. I was like 15, about to be 16. Sat me down and made me read to her every day in lunch. እንደ አውሮፓውያን አቆጣጠር በ2018 ቲፋኒ በ17 ዓመቷ በፖሊስ መደፈሯን ትናገራለች። ይህም በወንዶች ላይ ጨካኝነቷን እንደፈጠረባት ትናገራለች። ቲፋኒ የሁለተኛ ደረጃ ትምህርቷን እንደጨረሰች ቤት አልባ ሆና በመኪናዋ ውስጥ ለተወሰነ ጊዜ ትኖር ነበር። ቲፋኒ በኒውዮርክ ዩኒቨርሲቲ ተቀባይነት ብታገኝም ነገር ግን የትምህርት ክፍያውና ለዕዳ ያላት ጥላቻ እንዳትማር እንዳደረጋት ትናገራለች። በኋላ በሳንታ ሞኒካ ኮሌጅ ገብታለች። ስኬት ከማግኘቷ በፊት ለኤር ኒውዚላንድ የደንበኞች አገልግሎት በሎስ አንጀለስ ዓለም አቀፍ አውሮፕላን ማረፊያ እና አላስካ አየር መንገድ ጨምሮ በርካታ ስራዎችን ሰርታለች። እንደ አውሮፓውያን አቆጣጠር በ2017 ቲፋኒ ከሪጂና ሆል፣ ዳጃ ፒንኬት ስሚዝ፣ ንግስት ላቲፋ ጋር በገርል ስትሪፕ አስቂኝ ፊልም ላይ ተጫውታለች። የቺካጎ ትሪቡን ባልደረባ የሆኑት ካቲ ዋልስ ይህ የአዲስ ፊልም ነው እናም ኮከብ ያደርጋታል ሲሉ ተናግረዋል። በተጨማሪም ገርል ስትሪፕ ከምርት በጀቷ አንጻር በዓለም አቀፍ ደረጃ ከ$140 ሚሊዮን በላይ ሰብስቧል። የ$20 ሚሊዮን የ2017 ከፍተኛ ገቢ ያስመዘገበው አስቂኝ ፊልም እንደ አውሮፓውያን አቆጣጠር በ2021 ነው የተሰራው። የሀዲሽ አፈጻጸም በኒውዮርክ የ21ኛው ክፍለ ዘመን ምርጥ የፊልም ስራዎች ዝርዝር ውስጥ ተካቷል።
ቴፋኒ የ2021 የግራሚ ሽልማቶችን የቅድመ ቴሌካስት ፕሪሚየር ስነ ስርዓት እንድታዘጋጅ ተጠይቃ ነገር ግን የቀረጻ አካዳሚው የራሷን ወጪ በጠቅላላ ለመክፈል እንዳለባት ከተናገረ በኋላ ጥያቄውን ውድቅ አደረገች። ለ3 ሰዓት ለሚፈጀው ዝግጅት አካዳሚው ጸጉሯን፣ ሜካፕዋን ወይም ልብሶቿን እንደማይሸፍን ስለገለጸላት ይህ ሁሉ ከኪሴ መውጣት ነበረበት። ይህ እንደሆነ አላውቅም፣ ምናልባት እንደገና ልመረጥም ማለት ነው። ነገር ግን ክብር የጎደለው ይመስለኛል ብላ ነበር። ፖሊስ የማሪዋና ሱሰኛ ነች ብሎ ስለጠረጠረ እንደ አውሮፓውያን አቆጣጠር ጃንዋሪ 14 2022 ቴፋኒ በፊሽሬ ከተማ ጆርጂያ ተከሳ ነበር። በበርካታ የቴሌቪዥን ፕሮግራሞች ላይ በእንግድነት ከቀረበችና በኬብል ድራማ ላይ በመሪ ተዋናይነት ከተጫወተች በኋላ ቴፋኒ ሀዲሽ በኤንቢሲ ሲትኮም The Carmichael Show፣ የቲቢኤስ ተከታታይ The Last OG እና የአፕል ቲቪ አስቂኝ ተከታታይ The After Party፣ Keno፣ Night School፣ Nobody's Fool፣ The Kitchen፣ Like a Boss እና በመሳሰሉት ፊልሞች ላይ ተጫውታለች። የቅዳሜ ምሽት የቀጥታ ስርጭት ክፍልን በማዘጋጀት የኤሚ የእድሜ ልክ ሽልማት አሸንፋለች እና ብላክ ዩኒኮርን ማስታወሻንም ለማሳተም በቅታለች። ለዚህም የግራሚ ሽልማቶችን በምርጥ የኮሜዲ አልበም አሸንፋለች። ስለተከታተላችሁኝ አመሰግናለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣዬ ነው።